የጌታ ስም የተባረከ ይሁን። አሜን። ዛሬም ደግሞ አንድ የጌታን ሐሳብ እንመለከታለን። ስጦታን ስለማቀጣጠል በሚል ሐሳብ ላይ ከጌታ ቃል ክፍል የምናይ ነው የሚሆነው። ስጦታን ማቀጣጠል በሚል ነው። ባለፈው በነበሩን ሳምንታቶች ውስጥ የጌታን ሐሳብ ተመልክተን ነበርና የጌታ የኢየሱስ ክርስቶስ አገልግሎት እሳትን ስጦታን ከእግዚአብሔር የሆነውን ነገር የማቀጣጠል አገልግሎት መሆኑን በተቻለን መጠን አይተን ነበረ። ዛሬ ደግሞ በሐዋርያው ጳውሎስ ሕይወትና አገልግሎት ውስጥ ደግሞ ይህንን የምንመለከት ነው የሚሆነውና በሁለተኛ ጢሞቴዎስ መጽሐፍ ላይ ምዕራፍ 1 ከ5 እስከ 7 ያለውን በጌታ በኢየሱስ ክርስቶስ ስም አነባለሁ። ሁለተኛ ጢሞቴዎስ ምዕራፍ 1 ከ5 እስከ 7 በአንተ ያለውን ግብዝነት የሌለበትን እምነትህን አስባለሁ። ይህም እምነትህ ቀድሞ በአያትህ በሎቤድ በእናትህም በአዌንቄ ነበረባቸው፣ በአንተም እንዳለ ተረድቻለሁ። ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔርን ስጦታ እንድታነሳሳ ምን አደርጋለሁ? አሳስብሃለሁ። እግዚአብሔር የኃይልና የፍቅር ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ ምን አላደረገንም ይላል፣ አልሰጠንም ይላል። እንደገና ይሄንን ሐሳብ እንዳለ ይዘን ሮሜ 12 ቁጥር 11 ላይ ብቻ የሚናገር ቃል አለ። ሮሜ 12:11 ላይ እንዲህ ይላል፣ ለሥራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታም ምን በሉ ተገዙ ይላል። በተለይ የምፈልገው መሀል ያለውን ሐሳብ ነው። በመንፈስ ምን የምትሉ ሁኑ፣ የምትቃጠሉ ሁኑ ይላል። ስለዚህ ካነበብኩላችሁ ከዚህ ከሁለተኛ ጢሞቴዎስ ምዕራፍ 1 ከ5 እስከ 7 ካለው ሐሳብ ጋራ ተመሳሳይነት ያለው የጌታ ሐሳብ ነው ማለት ነው። እና እዚህ ጋር የምናስተውለውና የምንረዳው በተለይ ከሐዋርያው ጳውሎስ የመልእክት ጩኸት ከሐዋርያው ጳውሎስ የመልእክት ማሳሰቢያ ውስጥ በተለይ በወንጌል ለወለደው ለልጁ ለጢሞቴዎስ በሚነግረው ነገር ውስጥ በጣም ብዙ ትልቅ ሰፊና ጥልቅ የሆነን ሐሳብ የምናይበት የጌታ እውነት ነው። እና እዚህ ውስጥ በመጀመሪያ የምናስተውለው ነገር ቢኖር ምንድነው? ጳውሎስ እንደ እግዚአብሔር አገልጋይ በቅዱሳን ውስጥ ያለውን ስጦታ ምን ያደርገዋል? ያየዋል። በመጀመሪያ ሐዋርያው ጳውሎስ አማኞችን ወይም ቅዱሳንን ሲመለከት በእነሱ ውስጥ ያለውን የእግዚአብሔርን ጸጋ ነው የሚያየው። ጸጋ ማየት ብቻ ሳይሆን ኢቭን ምን አይነት ጸጋም ራሱ እንዳለ ለይቶ ነው ምን የሚለው የሚያየው። ወይም ሐዋርያው አማኞችን መተርጎም የሚፈልገው ወይም አማኞችን መረዳት የሚፈልገው አማኞችን ማወቅ የሚፈልገው እግዚአብሔር በሰጣቸው ስጦታ በኩል ውስጥ ማንና ምን እንደሆኑ ነው ማየትና መረዳት የሚፈልገው። ሐዋርያው እግዚአብሔር ከሰጠን ስጦታ ውጪ የሚመለከትበት መረዳት የለውም። እንኳን ያመነውን አይደለም ያላመነውንም እንኳን በማን ነው የሚያየው? በክርስቶስ ነው የሚያየው። እግዚአብሔር ለዓለም በሰጠው ስጦታ በኩል ሆኖ ነው ሰዎችን ራሱ የሚያየው። በተለይ እዚህ ጋር ደግሞ ያመኑትን ወይም ደግሞ ልጁን ጢሞቴዎስን ያየበትን መንገድ ስናይ መጀመሪያ ጢሞቴዎስን ሲያየው እግዚአብሔር ምን እንደሰጠው በውስጡ ምን አይነት ስጦታን እንዳስቀመጠ በዚህ ልክ ነው ምን ያደረገው የተረዳው። እግዚአብሔር አይኖቻችንን ይክፈት። አሜን። ይሄን ለማለት የፈለኩበት ትልቁ ምክንያቱ ምንድነው? እኛ እርስ በእርስ የምንታይበት መንገድ ራሱ ፈውስ ያስፈልገዋል። እግዚአብሔር እርስ በእርሳችን እንድንተያይ የሚፈልገው በእያንዳንዳችን ላይ ምን ባደረገው ባስቀመጠው ጸጋና ስጦታ ነው እግዚአብሔር እንድንተያይ የሚፈልገው። አሜን። እኔ እናንተን እንዳይ እግዚአብሔር የሚፈልግበት መንገድ፣ እናንተ እኔን እንድታዩ እግዚአብሔር የሚፈልግበት መንገድ
የተለያዩ በየስፍራው በየቦታው ያሉትን ቅዱሳኖችን እግዚአብሔር እንድናይ የሚፈልገው ባስቀመጠብን ስጦታ ነው። አሜን። ምን ጊዜም እግዚአብሔር በእኛ ላይ ባኖረው ስጦታ የምናይና የምንመለከት ከሆነ የምህረት ልብ ይኖረናል፣ የጸጋ ልብ ይኖረናል። ማንንም አንንቅም። ምክንያቱም እግዚአብሔር በቅዱሳን ላይ ያኖረው ጸጋ ምን አይነት ጸጋ ስለሆነ የማይናቅ ጸጋ ስለሆነ ማለት ነው። ስለዚህ ሐዋርያው ጢሞቴዎስን ሲያየው ወይም ደግሞ ጢሞቴዎስን ሲመለከተው መጀመሪያ ማየት የፈለገው እግዚአብሔር በሱ ላይ ካስቀመጠበት ነገር ተነስቶ ነው ዲፋይን ሊያደርግ የሞከረው። ይህንን ብቻ አይደለም፣ ሌላ በጣም የምናስተውለው ጳውሎስ በተሰጠው መንፈሳዊ ስጦታ በሌላኛው ሰው ውስጥ ያለውን ስጦታ ደግሞ ምን የሚያደርግ ነው? የሚያነሳሳ ነው። እሱ ራሱ ሐዋርያው ራሱ በላዩ ላይ ያለውን ጸጋ ምን የሚያደርግበት ነው? የሚጠቀምበት ነው። ሐዋርያው በተሰጠው ጸጋና በተሰጠው ስጦታ በሌላው ላይ ያለውን ስጦታ ያቀጣጥልበታል። ምክንያቱም ጸጋ ለጸጋ ይናበባል፣ ጸጋ ለጸጋ ይነካካል። ሐዋርያው ባለበት ጸጋ ነው የሌላውን ጸጋ ሚነካው። የእግዚአብሔር ጸጋ ያለ እግዚአብሔር ጸጋ አይሆንም። የእግዚአብሔር ስጦታ የሚሰራው በራሱ በእግዚአብሔር ስጦታ ነው። የእግዚአብሔር ነገር የሚሰራው በእግዚአብሔር ነገር ነው። ሐዋርያው ላዩ ላይ ስጦታ አለ። ስለዚህ በላዩ ላይ በተቀመጠው ስጦታ ነው የጢሞቴዎስን ስጦታና የጢሞቴዎስን ጸጋ ማነሳሳት የፈለገው። በሌላ አነጋገር ሐዋርያው ማገልገል የሚፈልገው ማነጽ የሚፈልገው በተቀመጠበት ጸጋ ነው። በሌላ አነጋገር አንዳንድ ጊዜ ባልተሰጠን የምናገለግል ከሆነ አገልግሎታችን የማፍረስ ነው የሚሆነው፣ የመዝጋት ነው የሚሆነው። ልክ ኤልሳቤጥ ወደ ማርያም መታ ሰላም ስትላት በማርያም ውስጥ ያለው ጽንስ ነው ምን ያደረገው? ማን ነው? ማርያም ኤልሳቤጥን ሰላም ስትላት በኤልሳቤጥ ውስጥ ያለው ጽንስ ምን አደረገ ነው የሚለው። እንደዛ ነው አይደል የሚለው? የሰላምታዋ ድምጽ ምን ባለ ጊዜ። ስለዚህ ሁለቱ በምንድን ነው ማለት ነው የተነካኩት? ውስጣቸው በነበረ ነገር ማለት ነው። ልክ እንደዚሁ አንድ ሰው በእግዚአብሔር ጸጋ ተሞልቶ በሚያገለግልበት ወቅት ላይ በብዙዎች ውስጥ ያለው ጸጋ ምላሽ ይሰጣል። በብዙዎች ውስጥ ያለው ጸጋ መነቃቃት ይጀምራል። የእግዚአብሔር አጀንዳ ስለሆነ ጳውሎስ ባደረበትና እላዩ ላይ በተቀመጠው ጸጋ ልክ ነው ጢሞቴዎስን ምን የሚያደርገው? ጢሞቴዎስን የሚያወራው፣ የሚያነቃቃው፣ የሚያበረታታው። ስለዚህ ባለበት ስጦታ ተጠቅሞ የሌሎችን ስጦታ ነው ምን የሚያደርገው? የሚያነሳሳው። እውነት ለመናገር ከሆነ የእውነተኛ አገልጋዮች የአገልግሎታቸው ትልቁ ሚስጥር ምንድን ነው ብለን ብንል በእግዚአብሔር ሕዝብ ውስጥ ያለውን ጸጋ ምን ማድረግ ነው? ማነሳሳትና ማቀጣጠል ነው። ክብር ለእግዚአብሔር ይሁን። ስለዚህ በሐዋርያው ጳውሎስም ውስጥ የምንመለከተው ይሄንን ነው። ዋናው መሰረታዊው ነገር ደግሞ በዚህ ውስጥ ስጦታውን ተቀባይ የሆነውን አካል ራሱ ምን ሲያደርግ ነው የምናየው? ጳውሎስ ሲያሳስበው ነው የምናየው። ሐዋርያው በጢሞቴዎስ ውስጥ ያለውን ጸጋና ስጦታ በትክክል ከመረዳቱ አልፎ ተርፎ ራሱ ጢሞቴዎስ ሐዋርያውን ብቻ እንዲሰማ አይደለም የሐዋርያው ጳውሎስ መልእክት ማለት ነው። በአንተ ውስጥ ያለውን ስጦታ ምን እንድታደርግ እንድታነሳሳ ምን አደርጋለሁ? አሳስብሃለሁ። ይሄ የሚያሳየው ምንድነው? ምላሽ እንድትሰጥ አሳስብሃለሁ። በሌላ አነጋገር እኔ ብቻ መጮሄ፣ እኔ ብቻ መናገሬ፣ እኔ ብቻ ማቀጣጠሌ፣ እኔ ብቻ መምከሬ ምን የለውም ነው፣ ዋጋ የለውም ነው። እኔ በምነግርህ ልክ፣ በምመክርህ ልክ፣ በምጸልይልህ ልክ፣ በማወራ ልክ አንተ ምን በል ተነሳሳ አለው። ምላሽ ይኑርህ አለው። ብዙ ጊዜ የእግዚአብሔር ነገር በተፈለገው ልክ የማይሰራው አገልጋዩ ብቻ ስለነደደ ሌላው ይነዳል ማለት አይደለም። ምክንያቱም እዚህ ጋር የሚያወራው አሳስብሃለሁ፣ እኔ ባንተ ውስጥ ያየሁትን አንተ ምን በለው
ተመልከተው እኔ ባንተ ውስጥ የለየሁትን ነገር አንተ ምን በለው ለየው። እኔ ባንተ ላይ ምን ስል ሳራግብ አንተም ደግሞ ምን ሁን ነው የምትቀጣጠል ሁን፣ ምላሽ የምትሰጥ ሁን። መንፈሳዊ ነገር የሚሰራው በምላሽ ነው። እውነት ነው። እስከዛሬ ብዙ ነገሮችን ሰምተን ሊሆን ይችላል። ግን በሰማነው ልክ የእግዚአብሔር ነገር እውን የማይሆነው ለምንድን ነው ብለን ብንል በቃ ከመስማት ባለፈ ምን ውስጥ ስላልገባን ነው፣ ምላሽ መስጠት ውስጥ ስላልገባን ነው። ስለዚህ ምን አደርግሃለሁ አለው? አሳስባለሁ ሲል አእምሮውን ተጠቀም እያለው ነው። አስብበት እያለው ነው። በትክክል አእምሮ የተከፈተ ይሁን እያለው ነው። መረዳቱ ይኑር እያለው ነው። ሐዋርያው እዚህ ጋር የሚገርም ነገር ነው። የራሱን ነገር ብቻ አይደለም ኢንቨስት ማድረግ የፈለገው፣ አንተ ምላሽ የምትሰጥ ሁን ሲለው ነው የምናየው። እግዚአብሔር ምላሽን በመስጠት ይባርከን። አሜን። የሚገርመው በሐዋርያው ጳውሎስ መልእክት ውስጥ ሌላ በደንብ የምንረዳው ነገር ሐዋርያው በመንፈስ ግንኙነት ወይም ደግሞ በመንፈስ ኮኔክሽን ደግሞ በጣም ምን ይላል? ያምናል። አምኖ ነው የሚያወራው። ምክንያቱም እጆቼን ምን በማለት ያለው በመጫን አለ። እውነት ለመናገር እጆቼን በመጫን ብሎ ሐዋርያው ጳውሎስ ሲያወራና ሲናገር ጢሞቴዎስ አጠገቡ ጋር ሆኖ አይደለም። ሐዋርያው በምን ውስጥ ስላለ ማለት ነው? እስር ቤት ውስጥ ነው ያለው። ነገር ግን ሐዋርያው በመንፈስ ኮኔክሽን አምኖ ምን ብሎ ነው የሚያወራው? እጆቼን ባንተ ላይ በመጫኔ ምን አስተላልፍብሃለሁ እያለው መንፈስን አስተላልፍብሃለሁ ወይም ደግሞ ባንተ ውስጥ ያለው ነገር እንዲቀጣጠል እጆቼን ምን አደርግብሃለሁ አለ፣ እጭንብሃለሁ አለ። ሐዋርያው በዚህ ውስጥ የሚያምነው ምንድነው ብለን ብንል በመንፈስ ምን ያምናል? ኮኔክሽን ያምናል። አሜን ነው። አሜን። ምክንያቱም መንፈሳዊ ነገር እንደዚህ ስለሆነ ከስፍራ በላይ ነው። አሜን ነው። ከቦታ በላይ ነው። አሜን። ክብር ለእግዚአብሔር ነው። ከቦታ በላይ ነው። ስለዚህ እጆቼን በመጫን ብሎ ምን ያህል በኮኔክሽን እንደሚያምን ነው ከሐዋርያው ጳውሎስ መልእክት ውስጥ የምንረዳው። አሁን ይህንን ሐሳብ ይዘን ቅድም ወዳነበብኩላችሁ ወደዚህ ወደ ሁለተኛ ጢሞቴዎስ መጽሐፍ ከምዕራፍ 1 ከ5 እስከ 7 ባነበብኩት ውስጥ አንድ ግልጽ ልናደርገው የተገባው ነገር ምንድነው? ለመሆኑ ጳውሎስ የሚያቀጣጥለው ነገር ምንድነው ነው ጥያቄው። ከጢሞቴዎስ ላይ የተመለከታቸው ስጦታዎች ምን አይነት ናቸው? እንደገና ደግሞ በጢሞቴዎስ ላይ ደግሞ እንዲቀጣጠል የሚፈልጋቸው የእግዚአብሔር የስጦታ አይነቶች ደግሞ በራሳቸው ምን አይነት ናቸው? ምክንያቱም ሐዋርያው ዝም ብሎ በጭፍን አቀጣጥላለሁ አላለም። አቀጣጥላለሁ ብሎ ያለው በጢሞቴዎስ ላይ በትክክል ያየውን የተመለከተውን ስጦታ ነው። በጢሞቴዎስ ላይ ደግሞ የተመለከታቸው ስጦታዎች ምንድናቸው? እግዚአብሔር የሰጠው ስጦታ ምን አይነት ነው? ለጢሞቴዎስ የተሰጠው ስጦታ በአብዛኛው ለቤተ ክርስቲያን በአብዛኛው ለአማኙ የተሰጠ ስጦታ ነው። ስለዚህ የመጀመሪያውን ስናይ በተለይ ቁጥር 5ን ስናይ በአንተ ያለውን ግብዝነት የሌለበትን እምነትህን ምን አደርጋለሁ አለ? አስባለሁ አለ። ስለዚህ ሐዋርያው በጢሞቴዎስ ላይ ምን አይቷል ማለት ነው? ምን አይቷል? ግብዝነት የሌለበትን ምን አይቷል? እምነት አይቷል። ያልተሸቀጠ ያልተበረዘ ንጹህ የሆነን ምን አይቷል? እምነትን አይቷል። ጢሞቴዎስ ይህንን እምነት ደግሞ ከየት እንዳገኘ ይነግረዋል። ከእናቱ እንዳገኘ ይነግረዋል። ከአያቱ እንዳገኘ ይነግረዋል። እናቱም ሀያቱም ደግሞ ይህንን እምነት ከየት አገኙት ብለን ብንል ይህንን እምነት ያገኙት ከንጹህ ወንጌል። አሜን ነው። ከንጹህ ወንጌል የተገኘ ምን እምነት ማለት ነው። ስለዚህ መጀመሪያ ሐዋርያው ጳውሎስ በጢሞቴዎስ ላይ ባጭሩ ቁጥር 1 የተመለከተበት ነገር ምንድነው ብለን ብንል እምነትን አይቶበት ነበር ማለት ነው። በነገራችን ላይ እምነት ከእግዚአብሔር የሚሰጥ ምንድነው? ስጦታ ነው። እምነት ከሰው የሚሰጥ አይደለም። ምክንያቱም መጽሐፍ ቅዱሳችን በግልጽ ሁኔታ ሲናገር ምንድነው የሚለው? መጽሐፍ ቅዱሳችን በሮሜ መጽሐፍ ሁላችንም የምናውቀው ቃል አለ። ሮሜ መጽሐፍ ምዕራፍ 10 ቁጥር 17 ላይ እንግዲያ እምነት ከመስማት ነው፣ መስማትም ደግሞ በምንድን ነው ይላል? በእግዚአብሔር ቃል ነው። ስለዚህ ይሄ እምነት የመጣው በማን ነው ይላል መጽሐፍ ቅዱሳችን? በእግዚአብሔር ቃል ነው።